ዶሮ ስንት ብልት ነው አላት የሚባለው? 12 ነው። 16ም እኮ ልናደርገው እንችላለን። 12 ላይ ለምን ቆምን? 10ም ልንለው እንችላለን እኮ። ከቆጠርነው ደግሞ ክትፍትፍ አድርገን እኮ 100 ልንል እንችላለን። ይቻላል አይደል? ዶሮ ወጥ ለትንሳኤ ነው የሚደረገው በኢትዮጵያ እምነት እሳቤ ውስጥ። ዶሮ 12 ብልት የሚለው የ12 ሐዋርያት ምሳሌ ነው። በነገራችን ላይ ለመምህር ታዬ ቦጋለ በዚህ አጋጣሚ በጣም አንዳንድ ነገሮችን ካለማወቅ የተናገርካቸው ነገሮች ስላሉ እነዛን እንድታስተውላቸውና ከቻልክም ይቅርታ እንድትልባቸው የምፈልጋቸው ነገሮች ናቸውና። ለፋሲካ የሚታረደው ዶሮ በምክንያት ነው። 12ቱ የዶሮ ብልቶች የ12ቱ ሐዋርያት ምሳሌ ናቸው። ትንሣኤ በዓል ላይ የሚታረድበት ምክንያት ይሄ ነው በማለት በአንድ ኢንተርቪው ላይ መምህር ዘበነ የተባለ አንድ ግለሰብ የተናገረውና የዶሮ ወጥ አሰራርን ከመጽሐፍ ቅዱስ ጋር ለማገናኘት ያደረገው ጥረት ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ይገኛል። ይህንኑ ንግግሩን በመስማት መምህር ታዬ ቦጋለ ስለ ጉዳዩ የተሰማውን አስተያየትም ሰጥቷል። መምህር ታዬ በታሪክ ምሁርነቱና በፖለቲከኛነቱ የሚታወቅ የታሪክ መምህር ሲሆን 12ቱ የዶሮ ብልቶች ከ12ቱ የመጽሐፍ ቅዱስ ሐዋርያት ጋር ወይም ከደቀ መዛሙርቶቹ ጋር ይገናኛሉ፣ እነሱን የሚወክሉ ናቸው ስለተባለው ጉዳይ የሚከተለውን የራሱን እይታ አስቀምጧል። እኔ የታሪክ መምህር ነኝ። ዓለማዊ መጽሐፍትን ብቻ ሳይሆን ብዙ የሃይማኖት መጽሐፍትንም አንብቤያለሁ። መጽሐፍ ቅዱስንም አንብቤያለሁ። ነገር ግን በየትኛው መጽሐፍ እንደዚህ አይነት መረጃ አላገኘውም ሲል ተናግሯል። ለሕይወታችን የተጻፈ መጽሐፍ ቅዱስ ላይ የሌለን ያልተጻፈን ከዚህ በፊት የማይታወቅን ነገር በፍጹም አላምንበትም። መረጃ በሌለበት ነገር እኔ አላምንም ሲልም ንግግሩን ይቀጥላል። መጽሐፍ ሲናገር በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 ላይ ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ እያለ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይመክረዋል። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ብሎ ይናገራል። ሰዎች በዚህች በምንኖርባት ዓለም ከኢየሱስ ይልቅ ራሳቸውን ማስተዋወቅና ዝነኛ መሆንን እንደሚፈልጉ ግልጽ ነው። ከዚህም የተነሳ መጽሐፍ ቅዱስ የማይላቸውን ተረቶችና ቀልዶች በመናገር እገሌ እንዲህ ተናገረ የሚል ስምን ማግኘትም ይፈልጋሉ። ከላይ እንዳነበብነው እንደዚህ አይነት ተረትና የራሳቸውን ፍልስፍና የሚያራምዱና አልፈውም ይሄን ተረታቸውን ይሄን ንግግራቸውን በሌሎች ላይ ለመጫን የሚሰሩ እንዲሁም ይሄን ንግግራቸውን በሌሎች ላይ የሚዘሩ ብዙዎች ናቸው። ለዛም ነው መጽሐፍ የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅም ብሎ የሚነግረን። ሐዋርያው ጳውሎስም ለመንፈሳዊ ልጁ ለጢሞቴዎስ እንደዚህ አይነት ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እያለም ይናገረናል። ድሮ በልጅነታችን ተረት ሲነገረን አፋችንን ከፍተን ደስ እያለን የምንሰማውም ለዛ ነው። ይሄ ግን ለጥቂት ነው የሚጠቅም። እግዚአብሔርን ለመምሰል ግን ራስን አስለምድ ብሎትም ይነግረዋል። ለነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል
ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ብሎ መጽሐፍ በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 4 ላይም እንደሚናገረው የሰዎችን ልብ ይህ የክብሩ ወንጌል ካላበራና ካልገለጠ ሰይጣን የማያምኑትን ሐሳብና ልብ ሁል ጊዜ አሳውሮና አጨልሞ እንደሚገኝ ግልጽ ነው። መጽሐፍ ቅዱሳችን እንደሚነግረን ማለት ነው። ኢየሱስ ክርስቶስ እኔ ብርሃን ነኝ አለ። የሚያምንብኝም የሕይወት ብርሃን ይሆንለታል አለ። ሰው ኢየሱስ ከሌለው ሁል ጊዜ በጨለማ ውስጥ ያለ ምንም ሻማ እንደሚጓዝ ሰው ይሆናል ማለት ነው። በዛ ጨለማ ክፍል ውስጥ አንዲት የሻማ ብርሃን ግን ስትበራ ክፍሉን በብርሃን እንደምትሞላ ሁሉ ኢየሱስም ወደ ሰዎች ልብ ውስጥ በሚገባበት ወደዚያ ጨለማ ወደ ሆነው ወደማያምነው ልብ ኢየሱስም በሚገባበት ጊዜ የሰዎች ልብ በብርሃን ይሞላል። ዛሬም ያነሳናቸው አንዳንድ ግለሰቦች ወደዚህ ብርሃን ወደ ሆነው ወደ ኢየሱስ ክርስቶስ በመምጣት እልከኝነትንና ጠማማ ልብን በማስወገድ በብርሃኑ ብርሃንን ያዩ ዘንድ ምኞታችን ነው። ኢየሱስ ብርሃን ነውና። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። አሜን። ውድ ተመልካቾቻችን የዛሬውን በዚህ አበቃን። በያላችሁበት ሰላም